በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚስጥረ ሥላሴ በአጭሩ ምን እንደሚመስል እንመልከት። ማን ፈጠረን ብንል መልሱ ቅድስት ሥላሴ። ሥላሴ ስንት ናቸው ብንል መልሱ አንድም ሦስትም ናቸው። ሦስትነታቸው በምን ነው? መልሱ በስም በአካል በግብር። አንድነታቸው በምንድን ነው? መልሱ በባህሪ በሕልውና በመለኮት በፍቃድ ሰውን በመፍጠር ዓለምን በማሳለፍ በዘለዓለማዊ ሥልጣን ነው። የስም ሦስትነታቸው እንዴት ነው ብንል መልሱ አብ ወልድ መንፈስ ቅዱስ። የአካል ሦስትነታቸው እንዴት ነው ብንል መልሱ ለአብ ፈጽሞ ገጽ ፈጽሞ አካል ፈጽሞ መልክ አለው። ለወልድም ፈጽሞ ገጽ ፈጽሞ አካል ፈጽሞ መልክ አለው። ለመንፈስ ቅዱስም ፈጽሞ ገጽ ፈጽሞ አካል ፈጽሞ መልክ አለው። የግብር ሦስትነታቸው እንዴት ነው? መልሱ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ጸራጺ ነው። አብ ማለት ምን ማለት ነው? መልሱ አባት። ወልድ ማለት ምን ማለት ነው? መልሱ ልጅ። መንፈስ ቅዱስ ማለት ምን ማለት ነው? ጸራጺ ከማን የጸረጸ? መልሱ አብን አክሎ ወልድን መስሎ ከአብ የተገኘ ወይም የጸረጸ። ሚስጥረ ሥላሴ አይመረመር ጥልቅ ሰፊ ነው። ከረጅሙ በአጭሩ ከብዙ በጥቂቱ ከመለኮታዊ ስብሐቱ የገለጽነው የአባቶቻችን አምላክ ልዑለ እግዚአብሔር የተመሰገነ ይሁን፣ አሜን።